ማን ነው? ኦኬ የሀገሬ ልጆች የሆነ ፈረንጅ አለ እንግሊዝ ናይጄሪያዊና ክልስ ነው። ከዛ ጆይን ያደርጋሉ ጌም ይጫወቱ። እኔ ግን እህቴ ቤታይ ላንቺ ግን ምክር አለኝ። ምክንያቱም እኔ የምነግርሽን ምክሮች ሁላችሁም ብትሆኑ ሊያ አለች አወራች እያላችሁ የኔን ምክር ሁላችሁም ትወስዱታላችሁ። እኔ ተናገርኳትን የኔን ምክር ያልተገበረ የለም ጋይስ። ይሁ ዝም ብላችሁ እህቴ ቤታይ እኔ በጣም ነው የምታናደጅ። ለምን እንደምታናደጅ ታውቂያለሽ? አሁን አንቺ እንግሊዘኛ ተወልዶ ያደገበት አገር ላይ ገና በ18 ዓመትሽ ነው በ19 ዓመትሽ ሄድሽበት። አሁን 32 ዓመትሽ ነው 33 34 ዓመትሽ ነው ሄድሽበት። እንግሊዘኛ ተወልዶ ያደገበት ሀገር ላይ የኔ ማል ባልሽ እንግሊዘኛ ነው የሚያወራው፣ እህቶችሽ እንግሊዘኛ ነው የሚናገሩት። አንቺ እንኳን የትምህርት እድሉ ኑሮሽ ውጭ ወጥተሽ ባትማሪም ወይም ደግሞ እንደ እኩዮችሽ ትምህርት ገበታ ላይ ሄደሽ ባትገኝም እንደኔ የትምህርት የአቡጊዳ ሽፍታ ብትሆኝም እኔ እንኳን ችግር ነው የሚያስተምረኝ አጥቼ ነው። እኔ አሁን ስለመማር ስለ ትምህርት ስታወሩ እኔ 10ኛ ክፍል ማትሪክ ከተፈተንኩ በኋላ የሚያስተምረኝ ስለሌለ አጥብዬ አረብ ሀገር ሄድኩኝ። ማንም የለም አጠገቤ፣ ማንም ሰው ማንም ራሴን በራሴ ለማኖር ሰው የግድ መሰደድ ነበረብኝ። ተሰደድኩኝ። የሚያስተምረኝ አልነበረም። እህቴ ቤታ ግን እንግሊዘኛ ተወልዶ ያደገበት ሀገር ላይ ቢያንስ ለ15 ዓመት ኑረሽበት እንግሊዘኛውን ግን ለምንድን ነው የማትደፍሪው? ባይዘዌ ይሄ ሰልፍ ኮንፊደንስ ስለሌለሽ ስለምትፈሪ ኮንፊደንስሽን ጋይስ አሜሪካ ሀገር እንደዚህ ኮንፊደንስን እንትን ቢልድ የሚያደርግ የሚያስተምሩ ምናምን የሉም እንዴ? ለምን አትማሪም? እንደዚህ አይነት ቦታ ሄደሽ ጌታን የምሬን ነው ማለት አናውን ልንገራችሁ ጋይስ። እኔ አሁን ባሁን ቢያንስ ከሀበሻ ጋር ነው የምውለው ወይ እንግሊዝኛ የሚያወራኝ ሰው የለም ብላ ብላ ትላላችሁ፣ ምክንያት ትደረደራላችሁ። እንግሊዝኛ ተወልዶ ያለበት ሀገር ላይ የኖርሽ እንግሊዝኛ የሚያወራ ሰው ስታይ ለምንድን ነው ቁጣ ቁጣ የሚልሽ? ለምንድን ነው ግን ቁጣ ቁጣ የሚልሽ? ለምንድን ነው የምትናደጁ? ልጁ ጋይስ ምንም አላለም፣ ገባ በነገር ነው የጀመረችው። ከዛ የምትችላትን እንግሊዝኛ ወር አረገቻት ቶሎ ብላ። ፈርታ እኮ ነው፣ ደንግጣ እኮ ነው ጋይስ። ምንም እኮ አላለም ልጁ ምንም። እና የምትሰጠው ላይክ ተናግሯት የሆነ ነገር ብሏት ቢሆን ኖሮ ልክ ናችሁ። ይሄ ሰልፍ ኮንፊደንስሽ ስለሌለሽ ስለምትፈሪ ስለምትሸማቀቂ ምናምን ነው። እና ለምንድን ነው ሁልጊዜ እንደዚህ አይነት ነገር አይብሻለሁ? ወይ እንግሊዘኛ የሚያወሩት አትገናኝ፣ ካልሆነ ግን ድፈሪ። ከነናውን ፎንቴ እኮ ያንቺ እንግሊዘኛ ይሻላል ከሌሎች እኮ። ያንቺ እንግሊዘኛ ግን ኮንፊደንስ የለሽም።